ባቡሬ እናቱን አዳናት። ሊልዬ ከዚህ ዓለም በሞት ተለየች። በሚያሳዝን ሁኔታ መሬት ላይ ስትወድቅ ድንጋይ ጭንቅላቷን ብሎ በዛው ድፍት አድርጎ ጣላት። ባቡሬ በሊሊ ሞት የተነሳ ራሱን መቆጣጠር አቃተው። ጭራሽ እሱ እንዳላደለና ማነኝ እኔ የሚል ጥያቄ ተፈጠረበት። አደይ ሰርጉ እንደቀረ ማዘሯ አበሰረቻት። እማዬ ምን እያልሽ ነው ብላ ስትላት፣ ምነው አደዬ እኔ እናትሽ ነኝ፣ መቼም ለአንቺ የሚበጀውንና የሚጠቅመውን በደንብ አርጌ ጠንቅቄ እማቅ ሰው ነኝ አይደል? አዎ እማዬ፣ እሱማ በደንብ ነው የማውቀው። በቃ እንደዛ ከሆነ ይህን እንዳያስኮራ ዲብ የሚለውን ልጅ አታገቢም እና ታዲያ ማንን ላገባ ነው? እሱንማ እንደፈለግሽ ሌላውን የፈለግሽውን ማግባት ትችያለሽ ብላ አለቻት። ግራ የተጋባችውም አደይ ብርሃኔ ምንድን ነው የተፈጠረ ነገር ያለው? አንቺም በባለፈው ተቀበያት ብላሽ እናቴም ስገባ ብርሃን አልተቀበለችሽም ወይ ብላ ስጠይቀኝ እንዳትተቀበልሽ ነገርኳት እና እዱርም ስመጣ አንገትሽን ደፍተሽ በዛ ላይ ማለቴ አደዬ ይቅርታ ብለሽ ጠየቅሽኝ። ምንድን ነው የተፈጠረው ነገር? እኔ የማላቀው ነገር አለ እንዴ ብላ ስትላት፣ አረ ምንም ነገር የለም እህቴ፣ እናቴን ደግሞ ታውቂያት የለ ወሬ ስለምታጠብቅ ነው። አይ እኔማ የተፈጠረ ነገር እንዳለ በደንብ ነው የሚገባኝ፣ ግን ያም ይሁን ይህ እደርስበታለሁ፣ እናንተ ደግሞ መደበቃችሁን ቀጥሉበት ብላ በጣም ተናደደችና አደይ ወደ ዶክተሩ ጋር ደወለች። ዶክተሩ ከባዱን መርዶ ነገራቸው። እናም ዶክተር ሊሊ እንደሞተች ለአደይ ሲነግራት ጭንቅላቷን ይዛ እምባዴ ማለቀሰች። እንዴት እንደዚህ ይሆናል? እንዴት እህቴን እኔ ከመሄድ ላጣት ትችላለሁ? ዶክተር እየዋሻኝ ነው ብላ ስትል፣ አይ አደይ በፍጹም እየዋሸሁሽ አይደለም እና እዛ ያለውን ነገር ከጨረሽ መቼም ሰርግና ሞት አንድ ነው ይባል የለ እንዴ? ስለዚህ ያ ሁሉን ነገር አስተካክለሽ ከቻልሽ ነይ ቶሎ በቶሎ ሲላት፣ አረ ምንም የሚስተካከል ነገር የለም ዶክተር፣ እንደውም እዚህ ከምነግርህ በላይ ሁለ ነገሩ በጣም ተምታቷል። ምን ማለት ነው? እሱን ስመጣ በዝርዝር አወራሃለሁ፣ ብቻ ለአሁኑ የምነግርህ ነገር ሰርግ ብሎ ነገር የለም ብላ አለችው። ዶክተሩ ለጓደኛው ደውሎ በጣም ደስ እንዳለው ነገረው። ምን ተፈጠረ? ምን ተካሄደ ብሎ ሲለው የአደይ ሰርግ ቀርቷል። ምን? እንዴት እንደዚህ ሊሆን ይችላል? አላውቅም። ዝርዝሩን ያው እዚህ ስለምትመጣ ስመጣ ትነግረኛለች፣ ስትመጣ ትነግረኛለች። ግን ደግሞ ሰርጉ እንደቀረ ነግራኛለች ብሎ አለው። ይገርማል። አደይ ባሏ ሳይሰማ አንተ ሰማህ ማለት ምናልባት ላንተም ቦታ አላም ማለት ነው። አረ እንደዛ አይደለም የላ ተረጋጋ። እና ምንድን ነው ጓደኛዬ? አረ ጠበቃ አድርጋት ማለቴ ምናልባት ቤተሰብ እምቢ ብለዋት ሊሆን ይችላል። ያም ይሁን ይህ መቼም አንተን ኤላን አግኝተው እምቢ የሚሉ አይመስለኝም ብሎ ሲለው፣ ለማንኛውም ታካሚ መጣብኝ ቻው ብሎ ሄደ። ቤዛና ዶክተር እያወሩ ባሉበት ሰዓት እኔ ምልሽ እኔ እኮ አይቼ እንዳላየው ሰምቼ እንዳልሰማው ስለማይሽ ነው እንጂ ቤዛ በተደጋጋሚ ትቆያለሽ፣ ትቀጫለሽ። ቆይ ይሄ ምንድን ነው? በዛ ላይ የሊሊ የትምህርት ቤት ጓደኛዋ ነኝ አብሮ አደግነን ብለሽ የለም እንዴ? አዎ። እና አሁን በደንብ እየተከታተለች አይደለም ሕክምናዋን ለምን አትመክሪያትም ብሎ ሲላት፣ እመክራታለሁ ዶክተር፣ ግን ሊሊ ያለባት በሽታ ምንድን ነው? ካንሰር ነው። ምን? እና ልትሞት ነው ማለት ነው ሊሊ? አራት ሞትም። ቆይ አንቺ ለምንድን ነው ሁሌ ስለ ሞት ብቻ የምታወሪው? ወይስ እሷ ብትሞት ደስ ይልሻል? አረ እንደዛ አይደለም። እና እኔማ ያው ካንሰር በሽታ በጣም መጥፎ ነው ሲባል ስለምሰማ ነው። አይምሰልሽ። ምክንያቱም ካንሰርም ቢሆን በደንብ ከታከምነውና ሁሉም ነገር ካስተካከልነው በጊዜ የመዳን እድሉ በጣም ከፍተኛ ነው። እሺ ብሎ አላት። በቃ እሺ እንደዛ ከሆነ መልካም፣ ሌላ ምንም የምናገረው ነገርም የለኝም። ሰላም ሰላም! ውድና የተከበራችሁ የትርሲት የስንዲቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ
ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። አደይ የዛሬ ወደ አባቷ ጋር ስትሄድ የኔ ልጅ ሽማግሌዎቹ የሚላኩት እኔ ቤት ነው ብሎ አላት። እንዲያባየ በፍጹም እዛም አይሆንም፣ እኔ የምፈልገው እናቴ ቤት ነው ብላለች። ምን እዛ ኩሽና የሆነ ቤት ነው እንዴ ሽማግሌዎቹ የሚመጡት? አዎ አባዬ፣ ለምን እንደዚህ ትላለህ? እኔ ያሳደገኝ እናቴ እኔንና ብርሃንን ለፍታና ማስና ያሳደገችን እዛ አይደል እንዴ? ታዲያ ለምን ብዬ ነው የምጠላው? እና ደግሞ ለምን ብዬ ነው እኔ በእናቴ ቤት የማፍረው? ስለዚህ መቀየር ያለብኝ ሲሆን እኔ ነበርኩ እንጂ ሌላ ምንም በፍጹም አላደርገውም ብላ አለች። እንደዛ ከሆነ ጥሩ፣ ዙሮ እናትሽም ጋር ቢሆን እናወራለን ብሎ አላት። እሺ እንደዛ ከሆነ በጣም ጥሩ፣ ለማንኛውም አሁን መሄድ አለብን ብላ አደዬ ወደ ቤቷ ተመለሰች። በሌላ በኩል የሚያሳዝነውና የሚያስደነግጠው የባቡሬና የሊሊ ፍጥጫ ነው። ሊልዬ ትሰማኛለህ? ከዚህ በላይ ምንም የምናገረው ነገር የለኝም። እናም ካስተዋልክ አስተዋልክ ነው። እንዴት ነው ለዛ ለገጀራው የሚባል ሰውዬ አሳልፈህ እናትህን የምትሰጣት? በቃ አንተ እኮ ለእኔ ስንት መስዋዕት እንደምትከፍልኝ ተረዳሁ አይደል እንዴ? አይበቃም እንዴ? ለምንድን ነው እንደዚህ የምታስጨንቀኝ? አረ ተረጋጊ አደይ። እውነት ለመናገር ጋጌ ሊሊ ታይ እባክሽ እንደዛ አትበይ። እኔ እኮ አንቺም ሆንሽ እናቴ አንድ ናችሁ። እናም እናንተን እንደማላበላልት ታውቂያለሽ። ለምንድን ነው እንደዚህ ፈተና የምትሆኝብኝ? አይ እኔ ፈተና አልፈንኩብህም። ተወኝ በቃ ባቡሬ ተወኝ ስትለው እኔማ መተው አልችልም አንቺን ብሎ ግግም ሲልባት ባቡሬን ገፈታትራው ሄደች። ልዬ ገፈታትራው ሄደች። ወይ ጉድ! ቆይ አሁን ምን እየተፈጠረ ነው ያለው? ምንድን ነው እንደዚህ ሚሆን? እያለች ሩታዬና ሄለን እየፈለጓት ባሉበት ሰዓት ደብዛዋ ጠፋ። ቤዛ መድኃኒቱን ቀይራ ተፍ ተፍ እያለች ነው ሊሊን ለመግደል እና ዶክተሩም አመቻቸላት። እኔ ምልሽ በቃ ከዚህ በኋላ በአደይ ፈንታ እንድትንከባከቢያት አንቺን እልክሻለሁኝ። የት? ሊሊ ጋ ነዋ። እውነትህን ነው ዶክተር? አዎ ምን ነው ችግር አለ እንዴ? አረ በፍጹም ምንም ችግር የለውም። በዛ ላይ እንዴት ደስ እንዳለኝ። ለምኑ ነው ደስ ያለሽ? አልገባኝም። አብሮ አደግ ጓደኛዬን ምንም እንኳ በሰው ብንጣላ ታዲያ ከዚህ በላይ እንዴት ደስ ላይለኝ ይችላል? አሁን እኮ በአንተ ምክንያት ላገኛት ነው ብላ ስትል በይሽ ቤዛ፣ ለማንኛውም አንቺ ካሉሽ በጣም ብዙ ስለምታወሪ መሄድ አለብን። እሺ እሷ ደግሞ የግድ መዳን አለባት። እሺ ዶክተር አታስብ። እና ባለፈው ያ ነገር ምን ሆነ? ምኑ ማለቴ ባለፈው ያው ስለ ሴት ምናምን የጠየከኝ ነው። አሁን እሱ ለጊዜው ምንም አያሳስበኝም። እንዴ ለምን? ማለቴ አዲስ ነገር አለ? አረ የለም፣ ግን ደግሞ በቃ እኔ ትቼዋለሁ አልኩሽ አይደለም እንዴ? ስለዚህ እኔ የተውኩትን ነገር ለምንድን ነው አንቺ አስራ የምታነሺው? እኔ እኮ የምረዳህ ነገር ካለኝ ብዬ ነው እንጂ ዶክተር፣ እኔ ምን አገባኝ? ለማንኛውም እኔ አፌን ዘግቼ እቀመጣለሁ ዝም እላለሁኝ ብላ ስትል፣ አዎ በጣም ጥሩ፣ እንደውም ለአንቺ ደስ የሚለው ነገር ዝም ብትይ ነው እሺ ቤዛ ብሎ ሲላት፣ እንዴት እንደምሰራለህ እኔ ነኝ የማውቀው። እሺ እኔን ማንም ንቆኝ አያውቅም። እኔ እኮ ቤዛ ነኝ ብላ እየፎከረች እና እየሸለለች ወደ ወንድሟ ጋር ሄደች። ቅምጥልና እንዲሁም ደግሞ የቤዛ ወንድም ተጠፋጠፉ። ቅምጥልን ሊገላት ሲል ጀግናው ኪንጎ መጥቶ ጠፈጠፈው። ቆይ አንተ ግን ለምንድን አታፍርም? እሴት ላይ እጅህን ብድግ ስታረግ ተረጋጋ። ትሰማኛለህ? እኔ ለምን ብዬ ነው የማፍረው? እሷ አለች አይደለም እንዴ እንጂ ወንዴ አክት የምታረግ እሱ ምን አገባ? እንደ ወንድ አክት ታርግ፣ እንደ ሴት አክት ታርግ። የሚመለከት ጉዳይ አለ? አሁን ትሄዳለህ ወይስ አትሄድም? ነገርኩህ እኮ እናንተ ይዛችሁኝ እንዴት ብዬ ነው የሚሄደው? አዎ ኪንጎ አይሄድም። ለምን ሲባል
አይ ለምንም፣ ነገር ግን የግዴ እዚህ መስራት ያለብን በጣም ብዙ ነገር አለ እና እማዬ ያለችበትን ያውቃል። እሱ ግን ላለመናገር ግግም ብሎ አረፈው እንጂ ብላ አለች። ብሎ ሲል እንደዛ ከሆነ ጥሩ እንጠብቀው አስብ። እኔ እንዴ እናንተ ስራ ፈት መሰልኳችሁ እንዴ? አረ ልቀቁኝ! አይ በፍጹም አንለቅሽም ብለው በደንብ አሰቃዩት። ቤዛ ወንድሟን ስትደውል አጣችው። እናም ቆይ ምንድን ነው የሚሻለኝ እያለች አስፓልቱን ስትሄድ ፍቅርን አገኘቻት። እኔ ምለሽ ፍቅር አንቺ ነሽ ለካ በወንድሜ ፍቅር የጦስሽው። ምን ማለት ነው ደግሞ ይሄ? እኔ ባንቺ ወንድም ምን ነው? የእኔ ወንድም ምን ይወጣለታል? ተጸባይ ጸባይ፣ ተመልክ መልክ። ይልቁንስ እሺ እኔ ስለ ጋብቻው ምንም ችግር የለብኝም። ምን ማለት ነው? ማለቴ እሱን ወደድሽው አልወደድሽው ምንም ችግር የለብኝም ማለት ፈልጌ ነው። እና ታዲያ ነገር ግን ስራ አለን እና ያንን ስራ የምትፈልጊ ከሆነና የምትሰሪ ስራ ከሆነ ጠቀም ያለ ገንዘብ ያስከፍላል። እሺ በዛ ላይ ደግሞ አንድ ነገር ልንገርሽ። ምንድን ነው? ይህንን ነገር ከሰራሹ ምናልባት ለእናትሽም መታረቂያ ይሆንሽ ይሆናል እና ሰርቶ መብላት የሚለውንም በዛው ትለምጂዋለሽ ብላ አለቻት። ለማንኛውም አስብበታለሁኝ ብላ ስትል ግራ ገባት። ቆይ እነዚህ ልጆች የት ቦታ ደግሞ የት ወጥመድ ሊያጠምዱኝ ነው? ወይስ የእውነታቸውን ስራ ልሰራ ነው? ምን ቆይ ምንድን ነው የማደርገው? እያለች በጥያቄ ብቻዋን ማፋጠጥ ሆነ ስራዋ።